የሆነው ሆኖ ለጥሎሹ ምን አመጣ? ያው ልንዘረዝርሎት እኮ ነው 2 ሚሊዮን ብር የፈጀ አበባ በአይሱዙ አስጭነን ይዘን መተናል። አበባ ይሁሉ አበባ? አዎ ጋሽዬ የልጄ ፊት ሲረዝምባችሁ ኮሪደር መሰለቻችሁ አይደል? ይሄማ በጣም ለልጄ አይገባትም በፍጹም። ኧረ ይገባታል። እንቁ ልጅ ሆነ እኮ እንደዚህ የሚለውንም አይገባትም አልኩኝ። የልጄን ዋጋ ማቀው ነው። አባዬ ምን እያለ ነው? አሁን የምጠራሎትን ስጦታ ሲሰሙ ግን እንባ አይኖት ላይ ግጥም ባለቤቴ ከሞተች በኋላ አይኔ ደርቋል። ምን ታረጉ እናንተ? እንባ ቀለለባችሁ ግጥም ይላል። ሲንግል አረከው ልጃችን ለዚህ ቤተሰብ ካለው ፍቅር የተነሳ 2 ቤት ለቤተሰቡ እንዴ ምን አለ ፌንት ቤተሰቡ እንዳለ ፌንቲ ብላ ማለቱ ነው አይደለም? ቤት ነው ያለው። ውድ መኪና ነው። በፍጹም እንዲማ አይገባት። አበዛችሁ። እንዲማ አደፍሩኝ። ምን ይል በእርግጠኝነት ቤት ተሳስታችሁ ነው የሚሆነው። እኔ የልጄን ዋጋ አውቃለሁ። አሳድጌ ምንድነው ባለ በቃ እኮ እንደዚህ የሚል አባት ነው የሚያስፈልገው ለዚህ ትውልድ እንዴ። እና ለጥሎሽ አንድ አይሱዚ አበባ የ2 ሚሊዮን ብር አበባ ገመችስ V8 እኛስ የሌለን ወገን ምን እንሆናለን እንዴ? እንደዚህ አይነት አባቶችን ያብዛልን እያላችሁ እስኪ በኮሜንት ተሳውቁኝ። ሰሞኑን ጠፍቼባችኋለሁ። ደግሞ ትንሽ አካውንቴ እየተመታ ስለሆነ ኮፒ ሊንክ እያደረጋችሁ ይሄንን ቪዲዮም ላይክ እያደረጋችሁ ለሌሎችም ሼር አድርጉ። ይመቻችሁ።